ዛሬ እንደዚህ የሚያምር እንደምታዩት ቆንጆ ፈጢራ ለጾም የሚሆን ቆንጆ አማራጭ ይዤላችሁ መጥቻለሁ። እንደምታዩት ነው እንዴት እንደሚያምር በጣም የሚጣፍጥ በጣም ቀላል የሆነ ፈጢራ አሰራር ይዤላችሁ መጥቻለሁ። እንዴት ናችሁ ቤተሰቦች? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። የመሲ ማዕድ ቤተሰቦች የሁላችሁ እንደምታዩት ነው። በጣም ነው ቆንጆ፣ በጣም የሚጣፍጥ ነው። ትወዱታላችሁ። ቪዲዮውን እስከ መጨረሻ ተከታተሉ። ላይክ፣ ሰብስክራይብ ማድረግ ቤተሰብ ሁኑኝ። አመሰግናለሁ። አሁን እንደዚህ 2 ሳህን ጎድጓዳ ሳህኖች አዘጋጀሁኝ። አንዱ ላይ ትንሽ ለሰስ ያለ ውሃ አዘጋጀሁኝ። ከዛን የሚበቃኝን የጨው መጠን ጨመርኩኝ። በሁለተኛው ሳህንም እንደዚህ ዘይት አደረኩኝ። የሚበቃኝን ትንሽ የጨው አደረኩኝ። እንደምታዩት እርድ አደረኩበት። ለከለሩ በጣም ነው የሚያሳምረው። ዘይቱ ላይ የበቆሎ ዱቄት 1 ሾርባ ማንኪያ አደረኩበት። ያው በመቀጠል ደግሞ ኮረሪማ ቆንጆ ቃና እንዲያጣፍጠው ፈጢራውን ልዩ ጣዕም ነው የሚሰጠው። እንደዚህ ደግሞ ኮረሪማውን ጨመርኩና አንድ ላይ አዋሃድኩት። ያው በጾም ጊዜ ያው በዘይት ስለሆነ ነው። በፍስክ ጊዜ ደግሞ በቂቤ እንዴት እንደሚሰራ አሳያችኋለሁኝ። አሁን እንደምታዩት በደንብ አርጌ ሁለቱንም ውህዶች በደንብ አዋሃድኳቸው። ከዛን እንደምታዩት 2 ብርጭቆ ዱቄት አዘጋጅቻለሁኝ። አሁን ወደ ማቦካበት ሳህን ገለበጥኩና ቅድም ያሳየዋችሁን ሞቅ ያለ ውሃ፣ እርድ፣ ጨውን እሱን ጨምሬ በደንብ አርጌ አቦካዋለሁ። የቀረኝንም ጨመርኩና በደንብ አርጌ እሽት አርጌ አቦካዋለሁኝ። በደንብ መታሸት አለበት። ልስልስ ብሎ የለሰለሰ ሊጥ ሊሆንልን ማለት ነው፣ እንዲታዘዝልን። በጣምም ሳይደርቅ በጣምም ሳይለሰልስ መካከለኛ ቆንጆ የሆነ አቦካክ ነው ማብካት ያለባችሁ። ይኸው እንደምታዩት ነው። በደንብ ልስልስ ያለ ሆኖ በደንብ አሽቸዋለሁኝ። አሁን እንደዚህ በመዳመጫ ለመዳመጥ ባዘጋጀውበት ምንጣፍ ላይ አደርገዋለሁኝ። ከዛ መጀመሪያ እንዲያድበለብለዋለሁ በወፍራሙ። ከዛም ቆራርጠዋለሁ። 1 4 5 ቦታ እንደሚበቃኝ እንደ ሊጡ መጠን ተመሳሳይ መጠን እንዲኖረው እንደዚህ ቁርጥርጥ አደርገዋለሁ። ከዛን እንደዚህ በክቡ አረገውና አስቀምጠዋለሁ። አሁን 5 ቦታ አደረኩኝ። አሁን ትንሽ ደቂቃ ለ10 ደቂቃ ለ5 ለ6 ደቂቃ ሸፈንኩትና ቁጭ አደረኩኝ። እስከ 10 ደቂቃ እንዲቀመጥ ምንም ችግር የለውም። አሁን ዳምጠዋለሁኝ። ትንሽ ዘይት መጣፉ ላይ ጠብ አድርጌ ዳምጠዋለሁ። ይኸው እንደምታዩት ነው። ሊጡ በደንብ ይታዘዛል። ለምን? ልስልስ ብሎ ስለተቦካ እንደምንፈልገው ቅርጽ ይሰጥልናል። እዚህ በግራም በቀኝ አድርገን በደንብ አድርገን እንዳምጠዋለን። በደንብ ስስት ብሏል። አሁን ቅድም ያዘጋጀሁትን ዘይት፣ ኮረሪማ፣ በቆሎ ዱቄት፣ ትንሽ የጨው የቀላቀልኩትን እንደዚህ ካስተካከልኩ በኋላ እቀባዋለሁ። እንደዚህ አድርጋችሁ በብሩሽ ቀባቀባ ታረጉታላችሁ። በጣም የሚጣፍጥ እንደዚህ አሁን ለልጆች ትምህርት ቤት እንዲሆን ልስልስ ብሎ ሳህናቸው ውስጥ ስታስቀምጡት ማርቀብት አድርጋችሁ ስታረጉ ልስልስ ብሎ ቆንጆ የሚጣፍጥ መክሰስ ነው የሚሆንላቸው ለልጆች ለአዋቂ። በጣም ቆንጆ አማራጭ ነው። በዚህኛው ቀባጣውና ሸፈን አድርገዋል። አሁን ሁሉንም እንደዚህ በአንድ አይነት ሰርቸው ሁሉንም ወደ ጎን አድርጌ ትንሽ 10 ደቂቃ ቁጭ አደርገዋለሁ። አሁን
እንደዚሁም እንዳለ መጥበስ ትችላላችሁ። ቆንጆ ነው የሚወጣላችሁ። ግን ሞር ልስልስ ብሎ ቅድም እንዳያችሁት ውስጡ ፍትፍት እንዲልላችሁ ከፈለጋችሁ ዘይቱን ከቀባችሁ በኋላ ዳምጡት ድጋሚ ማለት ነው። ድጋሚ ሲዳመጥ ዋው በጣም የሚጣፍጥ ፈጢራ ነው የሚሆነው። በእውነት ትወዱታላችሁ በጣም ማለት ነው። አሁን ትንሽ እንደ ቅድሙ ብዙ አይደለም፣ በስሱ ያለውን ዘይት እንዲህ በስሱ ቀባ አደርጋለሁ። አላበዛውም። ለምን በፊት በደንብ ስላደረግኩበት አሁን እንዲህ በትንሹ ነው የማደርገው። እዛ ልጥፍ አሁን እንደዚህ ጥፍ አድርገን እንደዚህ ሳይሆን እንደዚህ ሁሉ አድርገን ወደ ጎን እናደርጋለን። ሁሉንም እንደገና ዳመጥኩኝና እንደምታዩት አሁንም ትንሽ ደቂቃ ሸፍነዋለሁ። 1-5 ደቂቃ መጥበሻዬ ምናምን እስከሚግል ድረስ እንደዚህ ሸፈን አድርጌ አሁን መጥበሻዬን ጋል አደርገዋለሁ በመካከለኛ ሙቀት ማለት ነው። ዘይት ትንሽ ነው ከስር የምናደርገው፣ ብዙ ዘይት አይደለም። ለምን መጀመሪያ ላይ ስላደረግንበት ዘይቱ እንዳይበዛብን ማለት ነው። ቅቤ ቢሆን ችግር የለም፣ ያው ዘይት ስለሆነ እንዳይበዛብን። ቆንጆ ከለር፣ የሚያምር ከለር ሰጥቶኛል። አሁን ሌላውንም እንደዚህ ትንሽ ዘይት አድርጌ በተመሳሳይ ሁኔታ ጠብሰዋለሁ። ውስጡ ሲበስል ነፋ ይላል። ውስጡን ትንሽ ነፋ ይላል። የዛን ሰዓት በደንብ በስሏል ማለት ነው። ይኸው እንደምታዩት ቆንጆ ፈጢራ ተዘጋጅቻለሁ። ውሃ ላይ ማር አድርጌበታለሁ። ማርም ማትፈልጉም ከሆነ ባዶውን ብትበሉት ራሱ በቡና በሻይ ብትበሉት እንዴት እንደሚጣፍጥ ልነግራችሁ አልችልም። ይሄ ውስጡ እንዴት እንደሳሳ እና ማሩን ይቀበለዋል ማለት ነው። እና ቪዲዮዬን እስካሁን ከወደዳችሁት ከተከታተላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ጊዜ ሰዓታችሁ ሰጥታችሁ ስለተከታተላችሁ ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። ቻው ቻው። ሰላም ሁኑልኝ።